ዱባይ ውስጥ መንጃ ፍቃድ ማውጣት ፈልጋችሁ መረጃው ያሌላችሁ ምንም ነገር ማታቁ ልጆች ለእናንተ ነው ዛሬ ምንድነው መንጃ ፍቃድ ለማውጣት ዱባይ ውስጥ የሚያስፈልገን ምንድነው ምን ያህል ገንዘብ ነው የሚያስፈልገን ፕሮሰሱ ምንድነው ቀደም ተከተሉ ምንድነው ብላችሁ ለጠየቃችሁ በቀደም ቲክቶክ ላይ በሰራሁት ቪዲዮ ኮሜንት ስር በጣም ብዙ ልጆች ጠይቃችሁኛል ምንድነው ማድረግ ያለብኝ ዩናይትድ አረብ ኢማራት ነው ምኖረው ላይሰንስ መንጃ ፍቃድ ለማውጣት ምንድነው የሚያስፈልገኝ ምንድነው የሚጠበቅብኝ ብላችሁ በጣም ብዙ ልጆች በጠየቃችሁ መሰረት እኔ ለእናንተ የሚጠቅም መረጃ ወይም ደግሞ እኔ ሳምንት ነው አሁን ላይሰንሴን አውጥቼ ጨርሻለሁኝ ስለዚህ እኔ ያደረኳቸው ነገሮች እኔ ለእናንተ እነግራችኋለሁ ማለት ነው የሚያስፈልጋችሁ ነገር እነግራችኋለሁ ማለት ነው ይሄን ቪዲዮ እስከ መጨረሻ ካያችሁ ተጠቀሙበታላችሁ አታሳልፉ መረጃውን ከፈለጋችሁ ሳታሳልፉ ይሄን ቪዲዮ ሰብስክራይብ ላይክ ሼር ያደረጋችሁ ለሌሎች እህቶቻችንም እንዲጠቀሙበት እንዲደርስ ይሆናል ማለት ነው ሰላም አለይኩም ወራህመቱላሂ ወበረካቱ ውድ የተከበራችሁ የዙዚ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ ደህና ናችሁ ወይ ጠፍቻለሁኝ ብዙ ጊዜ የምመጣው ቲክቶክ ላይ ነው ዩቲዩብ ሰሞኑ ጠፍቻለሁ ብዙም አይደለም አትሉ እና ዛሬ ይዤላችሁ የመጣሁት ዩናይትድ አረብ ኢማራት ውስጥ ወይም ዱባይ ውስጥ እየኖራችሁ መንጃ ፍቃድ ማውጣት ፈልጋችሁ መረጃው የሌላችሁ ፕሮሰሱ ምን እንደሆነ ማታቁ ቅደም ተከተሉ ምን እንደሆነ ማታቁ እኔ አሁን ላይ ሰሴን ኮንሰኩ ሳምንት ሆኖኛል እኔ ባደረኩት መስበር መሰረት ትሄዳላችሁ እስከመጨረሻው ደግሞ ቪዲዮዬን ለማየት ሞክሩ ሰብስክራይብ ካላረጋችሁ ቤተሰብ ሁኑ ሰብስክራይብ አድርጉ የምለቃቸው ቪዲዮ ቶሎ እናንተ ጋር እንዲደርስላችሁ ቪዲዮውን ደግሞ ላይክ አድርጉት ከወደዳችሁት ማለት ነው ጀግና ሁኑ ቅመሞቼ አብዛኛው ቪዲዮ የምሰራው ለእናንተ ነው እናንተን በሚያመለክት ነው ማለት ነው እሺ መንጃ ፍቃድ ለማውጣት በመጀመሪያ ኢቃማ ወይም ደግሞ ህጋዊ ልትሆኑ ይገባል ላይሰንስ ሊኖራችሁ ይገባል መንጃ ፍቃድ ለማውጣት ኢቃማ ሊኖራችሁ ይገባል ማለት ነው ላይሰንሱን ለማውጣት ስለዚህ በመጀመሪያ አይ ቴስት ነው የምታደርጉት እሺ አይ ቴስት ማለት የአይን ምርመራ 100 ድርሃም ተከፍሉና የትኛውም የህክምና ማዕከል ሄዳችሁ የአይን ምርመራ ታደርጋላችሁ ከዛ ፋይል ትከፍታላችሁ ስልካችሁ ላይ መክፈት ትችላላችሁ ፋይሉን እሺ ፋይሉን ከፈለጋችሁ እዛ ስትከፍሉ 250 ድርሃም እስከ 300 ነው በካሽ ቦታው ላይ ሄጄ ልክፈል ካላችሁ በስልካችሁ ሲሆን ግን እስከ 200 ድርሃም ተከፍላላችሁ ከዛ በኋላ ቀጠሮ ታስይዙና ትምርት ትጀምራላችሁ ማለት ነው የኮምፒውተርም ይሁን የምልክትም ትምርት ይሁን እሱ 1020 ድርሃም ወይም 1019 ድርሃም ተከፍሉና የቲዮሪው ትምርት ወይም ደግሞ የምልክት ትምርቱን ከመረጣችሁ ደግሞ የኮምፒውተር ትምርቱን ትጀምራላችሁ ማለት ነው ይሄን ምነግራችሁ ምንም ሳትወድቁ ነው እሺ ምንም ሳትወድቁ አሁን ለምሳሌ አንድ ሰው እኔ መንጃ ፍቃድ ለማውጣት ለምሳሌ አንድ ሰው መጥቶ 6000 ወይ 7000 ድርሃም ነው የሚያስፈልጋችሁ ብሎ ቢነግራችሁ 7000 ድርሃም ብቻ አይደለም ይዛችሁ መሄድ ያለባችሁ ምክንያቱም በወደቃችሁ ቁጥር ብሩ እየጨመረ ነው የሚሄደው ልክ ስትወድቁ ገንዘቡ እየጨመረ ነው የምትፈተኑት ፈተና የምትወስዱት ኦኬ በሁለቱም 3 እድል አላችሁ በሮድ ቴስት በመንገድ ላይ ፈተናና ውስጥ ላይ ፈተና እድል አላችሁ ከዛ እድላችሁን እየተጠቀማችሁ ነው የምትሄዱት ማለት ነው ስለዚህ መማሪያ ቲዮሪ ትምህርቱን መውሰጃ መማሪያ 1020 ድርሃም ትከፍላላችሁ ማለት ነው እሱን ከፍላችሁ ቀጠሮ ታስይዛላችሁ ቡክ ታረጋላችሁ ቀን ቡክ ታረጋላችሁ ቀጠሮ ታስይዛላችሁ ኦኬ ቀጠሮ ታስይዙና የተግባር ፈተናውን የቲዮሪ ፈተናውን ካለፋችሁ በኋላ የተግባር ትምህርቱን ለመማር የመንዳት የተግባር ትምህርቱን ለመማር ትሄዱና ቀጠሮ አስይዛችኋል ትሄዱና 3182 ድርሃም ትከፍላላችሁ 3182 ድርሃም ትከፍሉና የተግባር ትምህርቱን ትጀምራላችሁ ማለት ነው ውስጥ ማለት ነው እዛ ትምህርቱን ጨረሳችሁ እዛ ውስጥ አጠናቃችሁ 7 ቀንም ይሁን 6 ቀንም ይሁን 1 ወርም ይፍጅባችሁ የተሰጣችሁን ጊዜ ከዛ አጠናቃችሁ ተወጣላችሁ ማለት ነው እዛ አጠናቃችሁ ከወጣችሁ በኋላ የሚጠበቅባችሁ የመንገድ ላይ ፈተና ነው የመንገድ ላይ ፈተና ለመፈተን በመጀመሪያ የ6 ሰዓት ልምድ መውሰድ አለባችሁ የ6 ሰዓት ልምድ በሰዓት 80 ድርሃም ያስተምራሉ በአንድ ሰዓት 60 ድርሃም ያስተምራሉ 75 ድርሃም ያስተምራሉ ስለዚህ በሰዓት ይሄንን ድርሃም ተከፍሉና
ለ6 ሰዓት መውሰድ አለባችሁ። ሰርቲፊኬታችሁ ተጽፎ እዛ እንዲገባ ለሰርቲፊኬት ደግሞ 75 ድርሃም ይጻፋል። እናንተ እኔ ልንገራችሁ በጥቅሉ መንጃ ፍቃድ ለማውጣት ስታስቡ በትንሹ 10,000 ድርሃም መድቡ። ዩኤኢ ላይ ከሆናችሁ በትንሹ እንግዲህ ቢበዛ ወደ 15,000 ድርሃም መድቡ። ምክንያቱም ፈተና ላይ መውደቅ ካለ በእያንዳንዱ ፈተና ላይ ደግማችሁ ስትፈተኑ እያንዳንዱ ፈተና ላይ ሰርቲፊኬትና ክፍያ አለ፣ በነፃ አይደለም። እሺ እኔ አንድ የቅርብ ጓደኛዬ ማቃት 12,000 ድርሃም ጨርሳለች፣ አንዷ 14,000 ድርሃም ጨርሳለች። ስለዚህ አንድ ሰው መጥቶ ዱባይ ውስጥ ላይሰንስ እኮ 6,000 ብር ነው ወይ 7,000 ድርሃም ነው ቢላችሁ፣ አዎ 7,000 ድርሃም ነው ብላችሁ መውሰድ የለባችሁም። ከዛ የበለጠ እናንተ ሴቭ አድርጋችሁ ያዙ መጀመሪያ ገንዘቡን ማለት ነው። ስለዚህ የሮድ ቴስቱ ትገባላችሁ እንደነገርኳችሁ። የውስጥ ትምህርት ከጨረሳችሁ በኋላ ወደ ሮድ ቴስት የ6 ሰዓቱንም ትምህርት ከጨረሳችሁ በኋላ ወደ በትንሹ 2 ወር ከ15 ሊፈጅባችሁ ይችላል። ካልወደቃችሁ ከወደቋችሁ አመትም ሊፈጅ ይችላል። ዝም ብላችሁ የምትወድቁ ከሆነ በወደቃችሁ ቁጥር ገንዘቡም ጊዜውም ሰዓቱም እየጨመረ ነው የሚሄደው በወደቃችሁ ቁጥር። ኦኬ ካልወደቃችሁ ቢያንስ በትንሹ እስከ 2 ወር ከ15 ቀን ሊፈጅባችሁ ይችላል ማለት ነው። አንደርስታንድ ገብቷችኋል? ተረታችሁኛል? ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ ቤቴን ማለት ነው። ኦኬ ይሄን ጨርሰን ሁሉ ነገር ሳትወድቁ ምንም ነገር ሳትወድቁ የምታጠናቅቁ ከሆነ አይምን እስከ 6,000 ድርሃም 6,500 ድርሃም ልታጠናቅቁ ትችላላችሁ። ምናልባት እንደዛ። ይሄን የምነግራችሁ የታክሲ የሌለበት ነው። ለምሳሌ እኔ አሁን የታክሲ ከዚህ ሙሰፋ ተመላልሼ ነው እኔ የተማርኩት ትምህርት የወሰድኩት ማለት ነው። ከዚህ ሙሰፋ የ1 ሰዓት መንገድ ነው ደርሶ መልስ። ኦኬ የ1 ሰዓት መንገድ ከሆነ ታክሲ 70 ድርሃም ነው፣ ደርሶ መልስ 140 ድርሃም ነው። አስባችሁታል? በቀን 140 ድርሃም ለታክሲ መከፈል ከሆነ በወር ስንት ነው? በየቀን መመላለስ ቢያንስ በተደጋጋሚ ትመላለሳላችሁ፣ ግድ ነው ትምህርቱ እስኪያልቅ ድረስ። ስለዚህ ይሄ ሁሉ ነው የምነግራችሁ የታክሲ የሌለበት ነው። የታክሲ ካለ ሃይ ነው። ለታክሲ ለብቻው ከ2,500 ድርሃም መያዝ አለባችሁ ታክሲ የምትመላለሱበት። ምክንያቱም አርፍዳችሁ ከሄዳችሁ ከረፈደባችሁ እዛ 250 ድርሃም ቅጣት አለው። ከቀራችሁ 250 ድርሃም ቅጣት አለው። ስለዚህ እንዳይረፍድ በጊዜ ነው መገኘት ያለባችሁ። እንዳይረፍድ ደግሞ ባስ ሳይሆን ታክሲ ነው መጠቀም ያለባችሁ። በባስ ከሄዳችሁ አይደርስም፣ ባስ ጊዜ ይፈጃል፣ ጊዜ ይወስዳል። ተረታችሁኛል? ስለዚህ ከ6 ሰዓቱ እንደነገርኳችሁ ከ6 ሰዓቱ ልምምድ ትምህርት በኋላ ወደ ፈተና ነው የምትሄዱት። ፈተናው 3 ጊዜ ቻንስ አለው፣ 3 ጊዜ እድል አለው። ኦኬ ካለፋችሁ አኪድ የትኛውም ሰው ይወድቃል፣ አልወድቅም የሚል ሰው የለም፣ ሳይወድቅ የሚያልፍ ሰው የለም። በተደጋጋሚ መውደቅ ግድ ነው። ሳትወድቁ አታልፉ። ስለዚህ ሳትወድቁ እንደው ፈጣሪ ብሎ ሳትወድቁ ካለፋችሁ አለፋችሁ ነው። ግን ሳይወደቅ አይታለፍም፣ ይወደቃል። በወደቃችሁ ቁጥር የባስ 200 ድርሃም ትከፍላላችሁ። የሮድ ቴስቱ 200 ድርሃም፣ የሰርቲፊኬት 175 ድርሃም 75 ድርሃም ሶሪ ትከፍላላችሁ። አጠቃላይ 275 ድርሃም በወደቃችሁ ቁጥር ማለት ነው። 275 ድርሃም እየከፈላችሁ እንደገና ትፈተናላችሁ። እንዲህ የሆነ ነው እንትን የሚለው። ስለዚህ ያልገባችሁ ነገር ካለ ኮሜንት ላይ ይሄ ነገር አልገባኝም ብላችሁ ጠይቁኝ፣ እመልስላችኋለሁ። እንዲሁም ደግሞ የሳውዲ፣ የኳታር፣ የኩዌት የተለያየ ሀገራትን ስለ መንጃ ፍቃድ መረጃ መውሰድ የምትፈልጉ ከሆነ ኮሜንት ላይ የዚህ ሀገር መረጃ እፈልጋለሁ ለላይሰንስ ብላችሁ ጻፉልኝ። ያ የተጻፈው ኮሜንት ብዙ ላይክ ካገኘ በዛ ምሳሌ መሰረት ብዙ ሰው ይፈልጋል ብዬ ስለማስብ መረጃውን እነግራችኋለሁ ማለት ነው። ቪዲዮዬን እንደነገርኳችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ስለምታበረታቱኝ፣ ስለምትሰጡኝ ትብብር፣ ስለ ሁሉም ነገር አመሰግናለሁኝ። በጣም አድርጌ አመሰግናለሁ። በጣም ቀላል ነው፣ ምንም አያስፈራም። ድፍረት ብቻ ነው የሚያስፈልጋችሁ እና ደግሞ መወሰን እና ለማንም ሰው አትናገሩ። ሰው እንዴ ብላችሁ ሰው ስትናገሩ ምንም ጥቅም አትጠቀም። ለማንም ሰው ሳትናገሩ ጀምሮ ሳትናገሩ ጨርሱ። ከጨረሳችሁ በኋላ አውሩ፣ ምንም ችግር የለውም።
እና ይሄንን ነው የምለው። ስለምታበረታቱ ስለ ሁሉም ነገር በጣም አድርጌ አመሰግናለሁ። አሁን በድጋሚ እላችኋለሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። መልካም ቀን ይሁንላችሁ።